አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ ረብል ዓለሚን በጣም ሰላም ነኝ። ሼር፣ ሰብስክራይብ፣ ኮሜንት አድርጉልኝ፣ የተቻላችሁትን ነገር አድርጉልኝ። ውድ እህት ወንድሞቼ በሙሉ ማለት ነው። አበረታቱኝ፣ አጠንክሩኝ። እውነት ከመዳም ኩሽና ነው ለመቅረጽ እንኳ ብዙ ፈተና ውጣ ውረዶች አሉት። ቦታው አይመች። እውነት ለመቅረጽ የራሱ ይቅርታ ጠይቃለሁ። እኔ እንጃ ሀገር ላይ ስገባ እንዴት አድርጌ እንደምሰራ ነው የማውቀው። ኢንሻአላህ እስከዛ አበረታቱኝ፣ አጠንክሩኝ፣ አበርቱኝ እላችኋለሁ። ዛሬ ደግሞ ምን አለ መሰላችሁ አንዲት ነዝናዛ ጨቅጫቃ አልላችሁም ምርጥ ጓደኛዬ ምርጥ ጓደኛዬ ፀጉሬን ስሪኝ ትለኛለች። አሁን የእሷን ፀጉር እየሰራሁ እናወራለን ማለት ነው። ውድ እህቶቼ ምን ትሉኛላችሁ? ምርጥ ጓደኛ ሲኖራችሁ ፀጉሯን ትሰራላችሁ፣ ምኗን ትሰራላችሁ፣ ሁሉ ያላቻችሁ ሁላ ታከብራላችሁ። ጨቅጨቃ ከሆነች ግን አይደለም ፀጉሯን ምኗም እንትን አይልም ማለት ነው። እና እንደኔ ምርጥ ጓደኛ ይስጣችሁ፣ አሚን በሉ እላችኋለሁ። እና እንደዛ ነው። ሲቀጥል ላወራችሁ የፈለኩት ዛሬ እንኳን ወላሂ ስለ ብር መላክ ስለ ሀዋላ ጉዳይ ነው ማለት ነው። እንደው እህት ወንድሞቼ ውጭ ያላችሁት ብር ስትልኩ ሀዋላ እንደው ተጠንቀቁ፣ እውነት ተጠንቀቁ ነው የምላችሁ ወላሂ። እና እናማላችኋለሁ እኔ ብር ልልክ ለሀዋላ አምኜ ከሰጠው 2 ወር በለጠኝ። ግን እንደኔ ሞኝ እንዳትሆኑ፣ እንደኔ ሞኝ እንዳትሆኑ እና ራሳችሁን ጠብቁ። ቀጥታ መጥቶ ወይ ልኮ ፊታችሁ ካልሆነ ወይ ልኮ መጥቶ ካልወሰደ አምነዋለሁ አውቀዋለሁ የሚባል ታሪክ ወላሂ ጥሩ አይደለም ማለት ነው። እህቶቼ ስንቱነን እየሰራን ስንቱነን ብሩን እንደምናመጣው እኛ ነን የምናውቀው። ወላኪን እነሱም ያውቃሉ፣ ግን አውቀው ለምንድን እንደሚያጠፉ አላውቅም። ብቻ ያሳዝናል። በቃ በገዛ ገንዘባችሁ ብራችሁን ሰጥታችሁ እንደገና ላክልኝ ልመና ለምናችሁ እንኳን የሚሰጣችሁ መልስ አጥጋቢ አይደለም። በቃ ውሸት፣ ዛሬ ነገ፣ ዛሬ ነገ እየተባለ እውነት ከባድ ነውና ውድ እህቶቼ እኔ የምላችሁ ነገር ተጠንቀቁ ማለት ነው። ተጠንቀቁ እና መጠንቀቅ አይከፋም። ላካፍላችሁ ብዬ ነው። እኔ በጣም ወር ነው 2 ወር ነው ወር ሙሉ ወር ከምናምን በቃ በተከታታይ በየቀኑ ጨቀጭቀዋለሁ። እንደው እኔም አይሰለቸኝ እሱም እሺ ነገ፣ እሺ ዛሬ፣ ያለህ ነገ ያልቅ፣ ያለህ ዛሬ ያልቅ። በጣም አሰልቺ ሆኖብኛል ማለት ነው። እና በእኔ የደረሰው በእናንተም አይድረስ ነው የምላችሁ። ብቻ ጥንቃቄ አድርጉ፣ ወላሂ ተጠንቀቁ። እንደኛ ከወር ወር እንዴት ብለን እንደምናመጣው ገንዘቡን መቼም ሁላችንም እናውቃለን። ጠዋት ከመኝታችን ስንነሳ በግድ ከመኝታችን ተላቀን ግዴታ ስለሆነብን ተነስተን የምንሰራው ይሄ ቀረ ያቀረ ብለን ስንት ነገር የምንሰራ እንደዛ ሆነን ለፍተን ደክመን ነው የምናመጣው ገንዘቡን። የኛን ገንዘብ አመጣጥ ወላ ሀዋላ ይቅሩና ነገሩ ማንም ሰው አያውቀውም። ኢትዮጵያ ያለ ሰው አሁን ሊረዳው አይችልም። ለምን አሁን አረብ ሀገር ናት ወይ ልጅ አረብ ሀገር ናት ነው ወይስ ባልም ከሆነ ሚስት አረብ ሀገር ናት ነው እንጂ ፈተናውን ሁሉ እኛ እንዴት እንደምናልፍ ብቻ አያውቁትምና ከባድ ነው። እውነት ነው አይደል? የማወራው ወሬ እውነት ነው። ጠሰት ጓደኛዬንም ያው እንግዲህ ሀቅ ነው።
እሷም አለች ምስክር፣ የውሸት ወይም ዝም ብዬ የመላምት ነገር አይደለም። ብቻ ከባድ ነው። እስኪ ቢያንስም ቢበዛም እኛ ገንዘባችንን ያላግባብ እንዲጠፋ አንፈልግም። አይደለም በሺህ የሚቆጠር ቀርቶ አይደለም በአንድ ብር አንድ ብር ራሱ ማለት ነው ለኛ ለስደተኞች ከባድ ናት። አንድ ብር ራሱ አመጣጧ እንዴት እንደምትመጣ እናውቃታለን አይደል? ቁጥር ሰው ይንቃል። አሁን አይ 100 ብር ነው፣ አይ 10 ብር ነው፣ አይ 1000 ብር ነው እያለ ሰው ይንቃል። ወላሂ መናቅ የለበትም። እዚህ ጋር ጊዜያችንን ሰውተን እድሜያችንን በዛ ላይ ናፍቆት አለ። ልጆቻችንን ጥለን ቤተሰብ ጥለን ተሰደን አላማችንን እናሟላለን ብለን ነው እና የኛ ገንዘብ ቆይ ሐዋላዎቹ ከመሬት የተነሳ ነው እንደሚመስላቸው። እንደኛ እኮ ስንልክ ብሩን እኮ እቅድ ያለን አይደል? እውነት እቅድ ያለን ለምንሰራው ለምንልከው ለሁሉም ነገር እቅድ ያለን ያችን እቅዳችንን ሞልተን ወደ ሀገር መግባት ነው የምንፈልገው። ግን እነሱ ሳስባቸው መሰለን እዚሁ ነዋሪ ሆነው በቃ ራሳቸውን አሳምነዋል አይደል? ግን የሌላው የእህታቸው የወንድሞቻቸው የእህታቸውን ህይወት አያሳዝናቸውም። በቃ እነዚህ ሐዋላ የሚሰሩ ሰዎች ምንም ሰው አይደሉም። እኔ አሁን ሚዲያ ላይ በቃ ልውጣ አልውጣ እያልኩኝ ነው። አልውጣም አልልም፣ ግን በጣም ትዕግስት አርጌ 2 ወር አለፈኝ። በጣም ታጋሽ ሆኜ ከዛሬ እስኪ ከነገ እስኪ ከዛሬ እስኪ እያልኩኝ እዚህ ደረስኩ እህቶቼ። እና ብቻ ሼር አርጉልኝ እስኪ፣ ላይክም ኮሜንትም ጻፉልኝ፣ አበረታቱኝ፣ አጠንክሩኝ። ይሄ ሁሉ ፈተና እናሳልፋለን። ትዕግስትም ሲበዛ ይመራል እኮ። ትዕግስተኛ ሰው ደግሞ ታግሶ መጨረሻው እንዴት እንደሚሆን አትጠይቁ። በቃ የሚታገስ ሰው መጨረሻው የት የሚናገረውንም አያውቅም የሚሄድበትንም አያውቅምና ብቻ እስኪ በዱዓችሁ አግዙኝ፣ ሸርም አድርጉት። ይሄን ነገር ከባድ ነው ለሁሉም እህቶቼ ይድረስ፣ ስደት ላለው በሙሉ ይድረሳቸው እና ሼር ላይክ ኮሜንት አይረሳ እና በኮሜንታችሁ አጠንክሩኝ፣ አበርቱኝ። እኛ ስደተኞቹ ብዙ ነገር እንትን ብለን ብዙ ነገር በሆዳችን የምንይዘው ብዙ ነገር አለ። ብዙ ነገር ነው። ይከብዳል፣ ወላሂ ይከብዳል። ዛሬ ይችን አሟልቼ ዛሬ ይችን ቤት የሰራ ዛሬ ቤቴን ጨርሼ እዛ ያለውን ወጭ ታውቁታላችሁ። ኢትዮጵያ ላይ ያለው ወጭ ታውቁታላችሁ። በዚህ ሰዓት በዚህ ኑሮ ውድነት ምን እንደሚገዛ ዛሬ ላይ ማቴሪያሉ ራሱ ከባድ ነው እና እኔ ገንዘቡን ላክልኝ ያልኩት ለቅዴ ድሮ ማንኛውም ሰው ኢትዮጵያ ላይ እቅር ሳይኖረው ብር ቶሎ ብሎ ለመላክ እንትን አይልም። ግን ለምንድን ነው የማይረዱት ማለት ነው? እንደው እርግማን ደላላና እነዚህ ሐዋላ የሚሰሩት የተረገሙ ናቸው። ወላሂ ምን እንደሚባሉ ብቻ አላሁ አለም። እኔ አሁን ኢንሻአላህ እስኪ ከላከልኝ ሁሌም በትዕግስት ነው። ሰሞኑን አየዋለሁ፣ አስበዋለሁ። ከላከልኝ እሺ፣ ካላከልኝ መልሱን ነግራችኋለሁ። ግን ሚዲያ ላይ እወጣለሁ ብያለሁ። ሚዲያ ላይ በቲክቶክ ሀይባ ቤት ወይ ከሰዋለሁኝ። ምንም ዝም ብዬ ዝምታ ለበግም አልበጃት ይላሉ የአገሬ ሰውና ዝምታን አበዛሁት እኔ ራሱ። መታገስ ዋጋ አለው በሚል ታግሻለሁ 2 ወር ምናምን። አሁን ግን ትዕግስቴ ተሟጧል። ትዕግስቴን ጨርሻለሁ። ምን ትሉኛላችሁ? አይ ልክሰሰው፣ አይ ደግሞ ትንሽ ታገሽ ይዩ ትሉኛላችሁ። አሁን ትዕግስቴ አልቋል ብያቸዋለሁ። መሮኛል ብያቸዋለሁ። ለሳምንት የተጠበቀው ሐዋላ 2 ወር ሲቀመጥ ምን ትሉኛላችሁ? አሁን ኮሜንት ላይ አሳውቁኝ እስኪ ውድ እህቶቼ፣ ክሰሹ ወይስ ትንሽ እንደታገሽ ታገሰሻል ትንሽ እዩ፣ አይ ሚዲያ ላይ አውጪው
እኔ ለሱም አስቤ ነው ለሰውዬው አስቤለት ነው ወላሂ። ሲያስቡላቸው ግን እነሱ አያውቅም። እኔ በጣም ነው ያሰብኩለት። ለምን ሚዲያ ላይ ከወጣ ስራው እንደሚጨመላለቅበት አውቃለሁ። ስለዚህ ስንቶቹ ናቸው ሚዲያ ላይ እየወጡ ታማኝነትን ያጡ ማለት ነው። ታማኝነትን ከማጣት ቢልክልኝ ይሻለው ነበር እውነት። እኔ በጣም ተናደድኩ። አሁን እንደምታውቁት አረፋ እየመጣ ነው። ለቤተሰብም ያስፈልጋል ትንሽ የራሳችሁም የሆነ የራሳችን አላማ ይኖረናል። ብዙ ነገር አለና ምን ትሉኛላችሁ እህቶቼ?